አንቺንም ከዚህ ቤት አባርርሻለሁ ያለቻት ህብስት ድራማ ክፍል 4 ይቀጥላል። እንደውም አንቺ ውልቅ በይ እያለች ነው። እስክንድር ለአንቺ ወንድምሽ ሆን ለእኔ ደግሞ ባሌ ነው። ያደረግሻትን እያንዳንዷ ነው የምናገረው። እኔ ተናገሪ። እኔ አፍ የለኝ ልመስልሽ እንዴ? በባሏ ሆነ ከቀናት በፊት ከአባቱ ጋር እየተዋዋለው እንደ ሚስትነት ተንከባከባት ያለውን ፈልገው በደንብ ትፋታለህ በማለት አቶ እስክንድር ለልጃቸው ለእዝራ ነግሮት ነበረ። እዝራም ታዲያ ያንን በመቀበር አባቴ አሁን በህመም ተጨንቆ ይሞትብኛል ሲል አንቺና እኔ እሺ ብሎ ሊቀበለኝ ይችላል፣ ሀሳቡን ሊያቀርብልኝ አይንሽን ላፈር ብሎ ያበረራት ከአንድ ወንድ ጋር ስትማግጥ አይቷት ነበረ። እዝራ ደግሞ ልጇ ጋር ሄዳ እንደነበር በዛ በሰርጓ ሰዓት ብራምባ ሰበረሎ እንደተባለ አብረው መተኛት ባለባቸው ጊዜ አንቺ ግን በጭራሽ መነካካትም የለብንም በማለት እንዳስጠነቀቃትና በሰዓቱ ስታለቅስ እንደነበረ፣ ሆኖም አሁን ታዲያ ሲያስጨንቀው ይኸውልሽ ልጃገረድ እኮ ነሽ፣ እንዴት ብዬ ለቤተሰቦች ላስረዳቸው እችላለሁ? እሱን እኔ እናንተ በሚስጥር ልናውቀው እንይዘዋለን በማለት ሁላችንም በልቦናችንን ይዘን አንተም